ነገር ሆይ የጠበቀኝ ይገኝ ይነግን ዝም ብዬ አየር ሁኔታው ሲዛባ ምን ይሆናል? በጣም የሚገርም እፉነት እባብ ካለበት በጣም ከፍ ካለ በኋላ መተንፈስ አይችልም። አይነት ኮንዲሽናል እዛ ጋር ስደርስ ያበቃል። አጎናሉ ከዚህ በኋላ ነዳፊዎችን ልታበቃ ነው ወሉት አመን አላመንክም ከዚህ በኋላ ነዳፊዎችን በኢየሱስም ታራግፋለህ። እዚህ ከፈርግና አራግፋለሁ። ወዲስ ኪዳን ጳውሎስ አለ ይተነብያለሁ አለት በተቀበላል እፉነት አይዳይዳ ራሳ እንዲሁ በዛስ በቃ ምን ሆነ በእጅ ይዘህ እግዚአብሔር አንድ ቀን ደስቲን ያበላሽ የቆመውን ከላ እግዚአብሔር ይሰማል። እግዚአብሔር መርዘኞች እባብ መርዘኛ መርዝ ሕይወትን ያጠፋል። መርዝ የፍጥነት ሩጫን ይገታል። ስሙን እግዚአብሔር ለመርዘኞች ዋ ይላል። ተከፋር ከዚህ በኋላ ወደ ያዕቆብን የረዳ አምላክ ከነጋ ነው። አሜን ያነሰው የአዲስ ኪዳን ጳውሎስ እዚህ ቤት አለ። አዲስ ኪዳን ጳውሎስ አለ። የብሉይ ኪዳን ያዕቆብ ጳውሎስ፣ አዲስ ኪዳን ጳውሎስ አንተ እኔ ነኝ። አሜን። ልጸልይ። ኢየሱስ ጌታ ነው። እየተበላሸ ነው። ቀጥል። የተበላሸ ጉዳይ የሚሰራ ጠላት እያየ አንድ ሰው ወደ ደስታው ደረሰ። ቦታ ደረሰ። ይከፋግና መቆም መፍትሄ አይሆን ይተውስ ለአያሰልጣኝ የተዘጋጀችው ልጁ ወሰለለላሜ ሲያለሰ መፍትሄ እንደማይሆን አውቃለሁ። ለምንድን ነው ይህን ታሪክ የሚያወራው ካላችሁ በጣም በበጋ ውስጥ አልነበረም። ክረምት ዝናብ በጣም ከፍተኛ ዝናብ እየዘነበ የጠሮስዋት ወደ ታች እየፈለቀ እየወሰደ እያለ የእግዚአብሔር ታቦት የተሸከመው ባሪያ ኢያሱ እግሩን ወደሚገባው ቀርቦ ውሃ ውስጥ እግሩን ሲያጠልቅ ከታች ወደ ላይ የሚፈሰው ውሃ ሆኗል። ሰዎቹ እኮ ምን አሉ? በጣም ውሃ ሞልቷል፣ ወቅቱ ዝናባማ ጊዜ ነው፣ ስለዚህ ይበላዋል፣ ውሃው ይዞ ይሄዳል፣ ቦፍ ቀርቦ ይሄዳል። እናንተ ዋ ሲባል አይደለም መቆም መፍትሄ አይሆንም። አሜን አሜን። ትበላለ የተባለ ነው ግን ይደርሳል። አሜን አሜን። የሰነፎች ወሬ አያስፈልኝ ነው። የሰነፎች ወሬ አያስፈልኝ። በጌታ በኢየሱስም ይሄን ቃል ይዛችሁ ስትገቡ በገባችሁበት ቤት ውስጥ በገባችሁ ቢሮ ውስጥ ለውጥ አለ። ምልክት ይከተላል። ኃይል ይከተላል። ታምራት ይሆናል። ድል ይሆናል። የተቀየረ ይፈታል። ባለሽ ይቀየራል። ቢዝነስ ይቀየራል። በጣም ብዙ ሰዎችን ለማገልገል ስለተዘጋጀው ይፍታል። እኔ እግዚአብሔር እንዲናለ አሜን። ይኸው ውስጥ ብዙ ሰዎች ከድህነት ሕይወት ወደሚገባ ምዕራፍ ሲቀይሩ አይቻልም። እግዚአብሔር በእኔ ይቀይራል ብሎሽ እግዚአብሔርን በእኔ ይቀይራል። ነገሬን ይቀይራል። አገልግሎቴን ይቀይራል። ጸሎቴን ይቀይራል። አሁን ወደሚገባ ምዕራፍ ለመድረስ ምን ያስፈልጋል ካላችሁ ልጸልይ። አሜን። አጥቆ እየበረታ መሄድ ዋጋ ከፍለህ ሂድ። ጊዜው ያንተ ይሆናል። አንድ ቀን ድኖ ላንተ ይሆናል። ሲያብሰው ለኔ ይሆናል። ጋድ ብሌስ ልጸልይለት ለዚህ ሰው ኢየሱስ ጌታ አሜን ይባላል። ከፋልና ከዚህ በኋላ ብሎ የዘገየው ምዕራፍ ነው። እናት ያየ ትበረታለህ ያለው ቃል ነው። ወደ አንተ ሲመጣ ብሉት መታደል ይሆናል። ወይ አዲ አንድ በጣም ነው ውድድ ማድረግ ጨብጠውና ትራይ ነው ማድረግ መከራ ነው አይደል? ታውቃለህ እሱን በደንብ ታውቃለህ። እግዚአብሔርን ሲጎበኛ ያለ ነው።
አሜን። በምስጋና ሲታደሙ ያለ ሁለታችሁም ኮኔክት እግዚአብሔር አደረገ። አሜን አሜን። ተከናወነ። እሺ አጨብጭባ። እሺ ዳንኤል ሲጸልይ ብዙ ነገሮች ጠላት አጨንግፏል። መሄድ ያለበት ነገር እንዳደርስ አሰንጋይ መንፈስ አየው። እግዚአብሔር መንፈሱ መጥቻለሁ። አሜን። ከዚህ በፊት ታደለች የምትባል ምንድን ናት? ታደለች እናቴ ናት። ዋው ለዘለሽ ለዘላለም የተቀመጠ ቀንበር ይሰበራል። መውጣት መግባት የከለከለ ቀንበር ይሰበራል። ጸልዬ ስቆም ታደለች ብቻ አይደለም ቦጋሌን ቦጌ ታደለች ቦጋሌ አባቷ እያጨበጨባችሁ ኢየሱስ ይችላል። ማነው እዚህ በጣም ይነሰው? በስተመና የተቀመጠ ቀንበር ዛሬ ይሰበራል። የተቀመጠ አዋጅ ይገለበጣል። ይገለበጣል። ከዚህ በፊት ወገብ እግር ብሎ ጠላት ፕላን ያደረገ ክርስ ነው ማየው። እግዚአብሔር ሰብራለሁ አለ። አሜን። እጆቻችሁ ዘርጉና እግዚአብሔር በአንተ ይሰብራል ብሎ በቀኝ እጅ ይዣለሁ፣ ይደግፋለሁ፣ እረዳሃለሁ፣ ምን አደርግሃለሁ? ከአንተ ጋር ይሆናለሁ። አሜን። ለአንድ ሰው አልዓዛር ይሆናል። አሜን። አልዓዛር ታውቃለህ? መጨረሻ ወንድሜ ለአልዓዛር ብቻ ነው ለምጸል ማርታ ወኔ ሰናይቶ